የሰውየው ሽሙጥ ጻፊዋ ስንዱ አበበናት። ያንድ ሽማግሌ አስደንጋጭ ድምጽ በአውቶቡስ ውስጥ የነበረውን ጸጥታ ደፈረሰው። አንቺ ነው እኮ ማናገር ሲያናግሩሽ መልስ አትሰጭም እንዴ? ዝግት ያልሽው ምን ነው ገጠመኝ በይ። አጠገባቸው ተቀምጣ የነበረችውን ሴት በመተው ወደኔ ዞራሉ። ልጅ አንቺ ሴት ድረስ ነው የምትሄጂ? ሾላን ታልፊያለሽ? አዎ አባባ አልፋለሁ። ምን ልርዳዎት? ተባረክ የኔ ልጅ። እንግዲህ አይውልሽ ወንዶ አደራሽን ሾላ ስንደርስ እንደው አውርጂኝ። አራ የኔ ነገር ከተማ ገባሁና ሁሉ ነገር እኮ እንደው ድግርግር አለኝ። ምንም አያስቡ አባት፣ ስንደርስ እኔ እነግሮታለሁ። እሺ ያለ ሐሳብ ይቀመጡ። በአውቶቡስ ውስጥ የነበርነው ተሳፋሪዎች ከ10 አንበልጥም። ሁላችንም በያገኘንበት ወንበር ይዘናል። ሰውየው ከኔ በ3 ወንበር ያህል ፈቅ ብለው ነበር የተቀመጡት። የነበርኩበትን ስፍራ ትቼ ከኋላቸው ከነበረው ወንበር ተቀመጥኩ። ወደ መጀመሪያው ቦታ ዞር ብለው ሲያጡኝ እንደ መሳል ያረጋቸው በስመ አብ ወወልድ ወመንፈስ ቅዱስ ሲሉ አማተቡ። ምን ነው አባባ? እኔ ወዴት ተሰወርሽብኝ ብዬ ልጄ ቦታውን እኮ ለርሶ ለማሳየት እንዲመቼ ብዬ ነው ጠጋ ያልኩት። ደግ አድርገሻል ልጄ። የዘመኑ ነገር አይመቾ ነው እኮ ነው። የኔም ነገር እንዳው አራ የልቤን በልቤ ማያዝ አይሆንልኝ። ሁሉም መናገር አመል ሆኖብኝ። አይ እንዴም ማለት አገሬ አይ ጎንደር ይሄን አላየሽ ቀረሽብኝ ጎንደር ቤተ ክህነት ቤተ ሰይጣን ጠርቶይ በዚህ የለም አልኩኝ ጎንደር። አረ ጎንደር ጥሪኝ። በአካባቢው የነበረው አውቶቡስ ተሳፋሪ ሁሉ ሳቅ። ቀስ በቀስ አውቶቡሱ እየሞላ ነበር። ዞር ብለው ወደ ጆሮዬ ልጄ ይሄን ዘመን ይሾካሾኩበታል እንጂ አይናገሩበትም። ጉድ የፈላበት ዘመን ላይ ነን። የጉድ ሆኗል ዘንድሮ። የምን ጉድ አባባ? ጉድ ቢፈላም አያሳስብም ለነገሩ ተይው። ጉድ የሚፈላው ጉድ ሊያበረድ ነው። ታዲያ ፈልቶ ከበረደ በኋላም ያኑረን ብሎ ነው መጸለይ። ይሄው ነው ልጄ። መጋቢትን ያኑረይ ብሎ ነው ጸሎት። ይሄው ነው ሚስጥሩ። መጋቢትን ካለፍን ጥጋብ ነው፣ ኑሮ ነው፣ ሳቅ ነው ልጄ። ያው እንዳልኩሽ ቤተ ሰይጣን ጠርቶ ከተማ ወጥቼን ከራተታለሁ። ተሳፋሪው ባንድነት ሳቅ። ከፊታቸው እጆቹን አውቶቡሱ ምሰሶ ላይ የጠመጠመችውን ልጅ እግር ተማሪ እስቲ ነገርኝ የሰው ዕድሜ ስንት ነው አሏት። እንደገና ዞር ብለው ተናገር 80 ነው ይባላል በል። ተማሪው ጎን የነበረው አይነ ፈጣጣ ወጣት ጣልቃ ገብቶ 80 ብቻ እንግዲህ 80 ነው የሰው ዕድሜ። አረ እኔ ነገር እንደው የሰው ዕድሜ ማለት እኮ የኔን የመጨረሻ ዕድሜ ማለት ነው። ያዲያ ለየትኛው ዕድሜ ነው ጭንቁ? አረ እንደው ልፋ ብሎኝ ነው። አውቶቡሱ ፌርማታ ላይ ቆመ። የደርሰናል አሁን በይ። ሾላ ገላ አልደረስንም አባት። አያችሁ ወጣቶች በእኔ ተደሰቱ። 56 ዓመቴ 56 ብቻ። ተወጣት አታናግረኝ፣ ተናግረህ አታናግረኝ። እንዲያ ነው ልጅ። ሁሉ ነገር ላንቲካ ነው። ላንቲካውም ይኸው፣ ቆቡም ይኸው፣ ጭራውም ይኸው። በቃ የአውቶቡሱ መጨናነቅ በመጀመሩ ጫጫታውም ከፍ አለ። መንገደኞች በየፌርማታው እየጫነ እያራገፈ እየጫነ ቀጠለ። አንድ የፖሊስ ዩኒፎርም የለበሰ ሰው ወደ አውቶቡሱ ሲገባ ሰውየው ወደኔ ዞረው ደግሞ የፖሊስ ልብስ የለበሰ መጣ። እንደውንም ማያምር ሰው አይሉት ወጣት አይሉት። አራ እንዴት አራ ልጅ ግፍ ተናገር ሲል ነው ይቀርበኝ። ለካሱም ሆዱ ሊያሸንፍ ነው ፖሊስ ሆኖ በይ። ኃጢአት አወራሁ የዲያ ኃጢአት ባወራም ደግሞ ዘመኑ የኃጢአት ስለሆነ ችግር የለውም ተይው። የደርሰናል ጊዮርጊስ። አንድ ማት እየተጋፋ መጥቶ አጠገባቸው ቆመ። ዞር ብሎ አጤኑትና ምን ፈልገህ መጣ ወጣት? ምን አየህ? መልስ አልሰጣቸው። አይዞህ እግዚአብሔር የለም ብላችሁ ያመጣችሁ ጣጣ ነው ለዚህ ጉድ ያበቃን። አይዞህ ማ አለማቲው። በዚህ ዘመን ወጣት ልቡ ውስጥ ቁጣ የለም። እፉኝት መርዙን እንደሚተፋው ወጣት ቁጣውን ተፍቶታል። የበግልገል ሆኗል ወጣቱ። ሲታረድም ደም አይወጣው። እንደ በረሮ ደም የለውም። ቆዳው ካርቶን። ተሳፋሪዎቹ ሁሉ ቦታ ሳቁ። ልጄ የት ነኝ? አንድ ፌርማታ ይቀርቦታል። ሲታደፍ መጥቶ አጠገባቸው የቆመው ማቲ በድጋሚ ቀና ብለው ባይኖቻቸው ከመረመሩ በኋላ ፌዝ ባዘለ ድምጽ መረቁት። እደግ ልጄ፣ አድገ ክበር፣ ከብረው ውለድ። እኔ አሁን ከአንድ ፌርማታ በኋላ ስወርድ ደግሞ ወንበሬን እናዘዝልሃለሁ። አይዞህ ወንበር እናዘዛለሁ። አራ ደግሞ ለወንበር። ማቲው ሳቀ፣ ተሳፋሪውም ሳቀ። አይነ ፈጣጣ ወጣት በተለይ መላ ጥርሶቹ እስኪታዩ ድረስ አፉን ከፍቶ ሳቀ። በሰውየው ገጽታ ላይ ግን ፈገግታ አልነበረም።
እንደ ቆዳቸው ያላረጁና ያልደከሙ የሾሉ አይኖቻቸው ወጣቶቹን እየመረመሩ ነበር። ህብረሳቁ ጋብ ሲል የመነኩሴው ሽሙጥ መሰል ምርቃት ቀጠለ። ጮክ ብላችሁ ሳቁ ልጆቼ፣ በሽማግሌው አንደበት ሳቁበት። እብድ ነኝ እኮ ልጆቼ አይደለሁም እንዴ እኔ? ኧረ ባላገርም እብድም ነኝ፣ ሾላን እንኳን ማላቅ። ኮተታቸውን እየጎተቱ እንደምንም ከተቀመጡበት ተነሱ። በጉኑ ልጆቼ፣ በመጽሐፉም የበግ ልብ ያለው ይጸድቃል ተብሎ ተጽፏል። በጉኑ ተኩላቱኑ። አውቶቡሱ ቆመ። ቻው አባት አላቸው አይነ ፈጣጣ ወጣት በሚወጋ አስተያየት ገርመመው ሲያበቁ። ቻው ቻው፣ በስመ አብ ቻው፣ ብቻ ቻው ወጣቶች። ከአውቶቡሱ በመውረድ ላይ ሳሉ በራሳቸው ጋር ያልጎመጎሙትን ለመስማት ቻልኩ። ቻው ያለ ቻው ሆኖ ቀረ። እንዴት ዋላችሁም የለ ወጣቶች። እኔ የት እንደምወርድ አውቃለሁ። ቦታውን የጠፋኝ ያላወኩትን ደሞ ነገራችሁኝ። ወረድኩ። እናንተ ወጣቶች ግን ትገርማላችሁ። ውጡ ሲሏችሁ ትወጣላችሁ፣ ግቡ ሲሏችሁ ትገባላችሁ። ኤዲያ ፌርማታችሁን እንኳን መውረጃችሁን አታቁም፣ መጨረሻችሁንም አታቁት። ታሳዝናላችሁ። አራዳ ያለኝ እቴ እያሉ ነጎዱ።